ሩታና የአብርሽ ወዳጆች አድናቂዎች የት ናችሁ? እንኳን ደስ አላችሁ መብሩክ ብለናል። እንግዲህ ለዘመናት የነበረው የፍቅር ቆይታቸው ወደ ሐላል ቀይረውታል። በዛሬው ዕለት የፎቶ ፕሮግራማቸው እነሆ በዱባይ ተጀምሯል። አብርሽና ሩታ ለወግ ለማዕረግ በቅተዋል። አሁን ላይ በራሳቸው ቲክቶክ ላይ የምታዩትን ቪዲዮ ሰላም ውድና የተከበራችሁ የሄሎ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ ወይ እያልኩኝ ዛሬ አሁን የተፖሰተ ፎቶ ቪዲዮ ወደ እናንተ ይዤ መጥቻለሁ። እውነት ለመናገር ሶሻል ሚዲያ ላይ እንደ ድሮ አይደለሁም። አብርሽና ሩታ ዱባይ መሄዳቸውን አውቃለሁ። አንዳንድ ቪዲዮዎች አይቻለሁ ቲክቶክ ላይ፣ ብዙ ነገሮችም አይተናል። ሊጋቡ እንደሆነ የሄዱት ዱባይ ላይ ተሰምቷል ማለት ነው። እኔ ግን የገረመኝ ዱባይ የሚጋቡት ያለ ዘመድ ነው እንዴ? ያለ ቤተሰብ ነው እንዴ? ለነገሩ ከዘመድም ከቤተሰብም በላይ በጣም አሳቢ ተጨናቂ የመዳም ቅመሞች አሉላቸው። እጅግ በጣም ደስ ይላል። እንግዲህ የጓጓችሁለት የተመኛችሁት ለብዙ ጊዜ ስትጓጉለት የነበረው የአብርሽና የሩታ ሰርግ ፕሮግራም እነሆ ዛሬ አንድ ብሎ ጀምሯል። የፎቶ ፕሮግራማቸውን ጀምረዋል። የምታዩት ቪዲዮ በራሳቸው ቲክቶክ ላይ ነው የተፖሰተው ማለት ነው። እና ዛሬ ቅዳሜ ነው፣ ነገ እሁድ ሰርጋቸው ይመስለኛል። ግማሹም የመዳም ቅመሞች እጅግ በጣም ነው ያዘኑት። ምክንያቱም ነገ እሁድ ባይሆን ቅዳሜ ቢሆን እያሉ ነበረ። ግማሹም ቲክቶክ ላይ እየተጣላ ነው። ወጣም ወረደም አብርሽና ሩታ እንደዚህ ፏ ያለ የፎቶ ፕሮግራም አድርገዋል ማለት ነው። ነገ ደግሞ አነስ ያለ ወይም ቀለል ያለ እንግዲህ እንደ መዳም ቅመሞች ኪስ ሁኔታ የምሳ ግብዣ ወይም የራት ግብዣ ይኖራል ማለት ነው። እና ብዙ ሰዎች ደግሞ ቲክቶክ ላይ የመዳም ቅመሞች የአብርሽና የሩታን የሰርግ ወጪ ሸፍነዋል፣ ሊሸፍኑ ነው፣ በእነሱ ሂሳብ ነው የመጡት ምናምን እያሉ ነው። በነገራችን ላይ አብርሽና ሩታ እነሱ ማለት ነው ይሄንን አድርጉልን ስጡን ብለው እስካለመኑ ድረስ አንድ ሰው ወዶ ፈቅዶ ከሰጠ ምንም ልል አልችልም፣ እቀበላቸዋለሁ። እኔ ራሱ ከሰጡኝ ማለት ነው። ችግር ከሌለባቸው የሚረዱት ሰው ከሌላቸው እነሱ አስፈላጊ ካልሆነ ገንዘባቸው እንዴት እንደሚያመጡት ካላወቁ ህመሙ ድካሙ ካልገባቸው እያወጡ ይስጧቸው። ምን አስጨነቃችሁ? ማለት ይሄን ያልኩበት ምክንያት ምንድን ነው? ብዙ ልጆች ቲክቶክ ላይ ሲጣሉ ላይቭ ላይ ገብተው እነሱን ያመጧቸው የመዳም ቅመሞች ናቸው። በነገራችን ላይ ከነዛ ጋር ሁሉም የዱባይ ሴት የመዳም ቅመም ተብሎ ማለት እንደዚህ ባንድ በጅምላ መናገሩ የለባቸው። እውነት እላችኋለሁ። ምክንያቱም እነዚህ ልጆች በራሳቸው ፍላጎት በራሳቸው ፈቃድ ነው ያደረጉት። ካደረጉ ማለት ነው እንዴ ሲጠየቁ እኮ ምን አገባችሁ በእኛ ገንዘብ፣ እኛንን ገንዘባችንን ያወጣ ነው ከእናንተ ገንዘብ ነው እንዴ እያሉ ነው። ምናልባት ቤተሰቦቻቸው ያልተቸገሩ የሀብታም ልጆች ሊሆኑ ይችላሉ ይሄንን የሚያደርጉት የመዳምን ሽንት ቤት እያጠበች ማለት ነው። እና ለማንኛውም ከሰጡ ምንም ልንላቸው አንችልም። ከኪሳቸው ወስደው ወይም ስጡን ብለው እስካለመኑ ድረስ መብታቸው ነው። ግን ቢያንስ ይሄን ገንዘብ እንዴት ነው ማመጣው? እነዚህ ልጆች አጥተዋል ወይ ተቸግረዋል ወይ ብሎ ማሰብም አለባችሁ። እነሱ ሞልቷቸው ተርፏቸው አላህ ይጨምርላቸው ነው ዱባይ ድረስ የመጡት። አንቺ ከማዳም ኩሽና ሳትወጪ አንድ ቀን እንኳን ያማረሽን ምግብ ሬስቶራንት፣ ሀበሻ ሬስቶራንት ሄደሽ ሳትበይ፣ በትዕዛዝ እንኳን አምጥተሽ ሳትበይ፣ አረ ጥብስ፣ ስጋ፣ ቀይ ወጥ ምናምን ክትፎ ቀርቶብሽ ማለት ነው በየአይነት እንኳን በልተሽ አታቂም። እውነት የስራ ቶብሽን የስራ ቀሚስሽን ወይም ዩኒፎርምሽን ለብሰሽ ነው የምትዩ። እነሱ ግን ፏ ብትን እያሉ ነው ያሉት። ከአንቺ ለተሻለ ሰው መርዳት ለጽድቅ ነው ወይስ ለምንድን ነው አልገባኝም። እኔ በነገራችን ላይ ምንም ቅሬታ የለኝም። አንድ ሰው ወዶ ፈቅዶ ካደረገ ምንም ልላቸው አልችልም። መብታቸው ነው። መብታቸው ዲሞክራሲ መብታቸው ነው። የፈለጉትን ያድርጉ። የሆነ ሰዓት ግን ይቆጫቸዋል።
እና አብርሽ እኮ ከነ መፈጠራችሁ ራሱ አያውቋችሁም። በነገራችን ላይ የሆነ ሰዓት ኢትዮጵያ ሄደሽ ተቸግረሽ እስኪ ይሄንን ያደረኩለት ነው እስኪ ቸግሮኛል የሆነ ነገር ያድርጉልኝ ብለሽ ብትደውይ ስልክ ራሱ የሚያናግርሽ የለም። እንደዛ ነው የማስበው። ለማንኛውም እኛ በገዛ ገንዘባችሁ ምን አገባን? ይመቻችሁ፣ አብርሽና ሩታ ይመቻችሁ፣ እውነት ይመቻችሁ። ሰው ወዶ ፈቅዶ ከሰጣችሁ ተቀበሉ። እኔም ወዶ ፈቅዶ ከሰጠኝ ሰው እቀበላለሁኝ። አላስገድድ፣ ያን ሰው አልጠይቅ። ከዛ ውጭ መብታቸው ነው። ይሄ የራሴ አስተያየት ነው። ለማንኛውም ማለት ነው እና በጣም ቲክቶክ ላይ ብዙ ሰው መነጋገሪያ አድርጎታል። የመጡት በመዳም ቅመሞች ብር ነው ምናምን፣ ለቀለበት መግዣ፣ ለወርቅ መግዣ፣ ለምን ሲልፐር እኮ የሌላት ናት፣ የቤት ጫማ የሌላት ሁላ ማለት ነው። እና ለማንኛውም ብቻ ብታስቡበት ጥሩ ነው። ዛሬ ሳይሆን የሆነ ሰዓት መዳም ቤት መስራትሽ ሲያቆም፣ ጤና ስታጪ፣ እጅሽ ላይ ገንዘብ ስታጪ፣ ሀገር ቤት ገብተሽ የሆነ ነገር ስታደርጊ፣ የሆነ ማድረግ ፈልገሽ አለማድረግ ስትቺ፣ በገንዘብ እጦት ማለት ነው። ያኔ የረጨሽው ገንዘቡ ላይ ይቆጭሻል። ያለ አግባብ ያወጣሽው ገንዘቡ ላይ ይቆጭሻል። እዚህ ጋ እኔ ወላሂ ምቀኝነት ምናምን አይደለም። እኔ ምን አገባኝ፣ መብታቸው ነው። ግን በአግባብ አድርጉ። እንደዚህ ቀለበት እስከ መግዛት፣ ድግስ እስከ መደገስ፣ እንግዲህ የተባለው እውነት ከሆነ ማለት ነው። ስጦታ እኮ በእርግጥ ስጦታ ለምትወዱት ሰው ይሰጣል። ግን እናንተ ቪዲዮ ያያችሁላቸው ላይክ እያደረጋችሁ ነው። ከዚህ በፊትም ስጦታ ሰጥታችኋል ተብሏል። አንድ ጊዜ አይበቃም እንዴ? እና አንቺ መጀመሪያ ከኩሽና ውጪ፣ አንቺ መጀመሪያ የተሻለ ቦታ ድረሽ፣ ከነሱ የተሻለ ነገር አግኚ። እንዴ ለበታችሽ ነው እንጂ መርዳት ያለብሽ ከፈጣሪሽ የምታገኘው ከላይ ላላ ሰው እኔ እንጃ ብቻ አላቅም። ለማንኛውም ይመቻችሁ። እንግዲህ ሰርጉ ነገ መሰለኝ፣ አላቅም። እኔ ብዙም አልከታተልም፣ ብዙም ሶሻል ሚዲያው ላይ የለውም። ግን ያው ተቆራርጦ አይቻለሁ። ይሄንን ቪዲዮ ደግሞ እነሱ ቲክቶካቸው ላይ ፖስተዋል። የሰርጉ የፎቶ ፕሮግራም፣ የፎቶና የቪዲዮ ፕሮግራም ስለሆነ ማለት ነው። ይመቻቸው። ግን ስንቴ ነው የሚጋቡት? ከዚህ በፊትም እኮ ቪዲዮ ሰርተው እንደዚህ ተጋባን ነው ምናምን ብለው ነበረ። ብቻ መጨረሻ ላይ ማስታወቂያ እንዳይሆን ፈራለሁኝ። ያማረ የሰመረ ትዳር ያድርግላችሁ። ውለዱ፣ ክበዱ። በሐላል የሆነ ነገር ይጣፍጣል። ሐላል ካደረጋችሁት ደስ ይላል። በቃ ይሄን ነው ልላችሁ የምችለው። የመዳም ቅመሞችም እንግዲህ በነገው ፕሮግራም ላይ ራሳችሁን ጠብቁ፣ ከስራችሁ እንዳትባረሩ። ነገ ብዙ ተአምር ነው የሚፈጠረው። ነገ ደግሞ የሚመጣውን ነገር፣ የሚታየውን ነገር፣ ያለውን ነገር ወደ እናንተ ፖስት አደርግላችኋለሁኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ወዳችኋለሁ። መልካም ጊዜ። አብርሃምና ሩታ፣ የአብርሃም የሳራ ጋብቻ ያድርግላችሁ ባይ